ትጉ ናት። የዚህ ጥበበኛ ሴት ሌላኛው ባህሪ ትጋት ነው። በቤት ውስጥ ባሏት ኃላፊነቶችም ትጉ ናት። ከቤት ውጪ ባሏትም ኃላፊነቶች ትጉ ናት። የውጭ ኃላፊነቶቿ ላይ ብቻ ትኩረት አድርጋ የቤት ኃላፊነቶቿን ቸል ያለች አይደለችም። ቤት ውስጥ ያሏት ኃላፊነቶች ላይ ብቻ ተግታ ደግሞ ከቤት ውጪ ያሏት ኃላፊነቶችን ቸል ያለች አይደለችም እና በቤት ውስጥ ያላትን ትጋት ስናይ ገና ሳይነጋ ትነሳለች ይላል። ሳይነጋ በጠዋት የሚነሳ ሰው እቅድ ይዞ የተነሳ ሰው ነው። ከዛ ቀጥሎ ደግሞ ለቤተሰቧ ምግብ፣ ለሴት አገልጋዮቿም ድርሻቸውን ትሰጣለች ይላል። ምግብ እንግዲህ የሰው ልጅ በህይወት ለመቆየት ከሚያስፈልገው ነገሮች መካከል አንዱ ነው እና ኒዳቸው መሟላቱን በትጋት ትከታተላለች ማለት ነው። ምግብ ብቻ ሳይሆን ደግሞ በረዶ በሚጥልበት ጊዜ ራሱ አትሰጋም ይላል ለቤተሰቦቿ። ምክንያቱም ቀይ ልብስ ለብሰዋል። ቀይ ልብስ ማለት በጣም ወፍራም የሆነ ነው፣ የሚሞቅ ነው እና በረዶ ሲጥል እናውቃለን። ሙቀቱ ቴምፕሬቸሩ ከዜሮ በታች ይሆናል። በጣም ይበርዳል። በሌላው ቀን የምንለብሰው ልብስ በሌላው ጊዜ የምንለብሰው ልብስ ሊያሞቀን አይችልም። ለየት ያለ ልብስ ያስፈልጋልና ቤተሰቦቿ የሚያስፈልጋቸው ነገር እንዲሟላ ትተጋለች ማለት ነው። ምግባቸው፣ ለኑሮ የሚያስፈልጋቸው፣ ልብሳቸው በረዶ በሚጥልበት ጊዜ። ሌላ ደግሞ ለሴት አገልጋዮቿም ድርሻቸውን ትሰጣለች ይላል። ቤት ውስጥ ሁሉን ነገር መስራት ይከብዳላ፣ ብዙ ነው የቤት ውስጥ ኃላፊነት። ግን የሚረዷት ሰዎች አሉ፣ ግን እሷ ማኔጅ ታደርጋቸዋለች። ጎበዝ ሊደር ናት፣ ጎበዝ ማኔጀር ናት ማለት ነው። ከዛ ደግሞ የቤተሰቦቿን ጉዳይ በትጋት ትከታተላለች ይላል። አንዳንድ ወላጆች ልጆቻቸው ስንት ዓመታቸው እንደሆነ ስንተኛ ክፍል እንደሆኑ ራሱ አያውቁም፣ ስለማይከታተሉ ማለት ነው። እሷ ግን በትጋት ነው የምትከታተለው የቤተሰቦቿን ጉዳይ። እንዴት ነው ልንከታተል የምንችለው? ቤተሰባችን በመስማት ነው። ለምሳሌ ልጆቻችን በጣም ልጅ ሆነው ለእኛ ብዙ ትርጉም የማይሰጠን ነገር ላጲስ ጠፋብኝ ምናምን ሲሉ ጆሮ ሰተናቸው ከሰማን ሲያድጉ ቁም ነገር ከኛ ጋር ለማውራት አይከብዳቸውም። ምክንያቱም ልጅ እያሉ መሰረት ስለጣልንላቸው ማለት ነው። ሌላ በጸሎት ነው በትጋት የምንከታተለው እና ሌላኛው ደግሞ ቤቷ ውስጥ ያላትን ትጋት ስናይ ምን ይላል? ለመኝታዋ የአልጋ ልብስ ትሰራለች ይላል። የአልጋ ልብስ ለምንድን ነው የምንጠቀመው? ቤት ለማስዋብ አይደለም? ለቤቷ ማማር ትተጋለች ማለት ነው። ጠቢብ ሰው ባይ ዘ ዌይ ጥበቡ በትጋቱ ይገለጣል፣ በአይንም ይታያል። ለምሳሌ ንግስት ሳባ ንጉሱ ሰለሞንን ሄዳ አይታ በጣም ከገረማት ነገር አንዱ የቤተ መንግስት ውስጥ እንደገና ደግሞ ቤተ መቅደስ ውስጥ ራሱ ያለው ኦርጋናይዜሽን ነው የገረማት። ቤተ መንግስት ውስጥ የምግቡ አቀራረብ፣ የሹማምንቱ አቀማመጥ፣ የአሳላፊዎቹ አለባበስ በአይን የሚታይ ነገር ማለት ነው። እና ጥበበኛ ሰው በአይን የምታዩት ነገር አለ። የቤቱ ማማር እንግዲህ በጥበብ እግዚአብሔርን የሚመስል የለም። እግዚአብሔር ራሱ በኤደን ገነት አትክልቶች እንዲበቅሉ ሲያደርግ ለአይን የሚያምሩ መሆናቸውን እናነባለን።